መልከቱ እንዴት እንደሚዘሉ እነዚህ ፍየሎች በሰሜን ምዕራብ አሜሪካ ግዛቶች ሲገኙ በብዛት በተራራማና በገደላማ ቦታዎች ላይ ይኖራሉ። በዚህ በገደል ላይ መረማመድም ሆነ መዝለል ይችላሉ። ከዚህ ባለፈ በዛፍም ላይ እንዴት እንደሚወጡ ተመልከቱ። ይሄን ሊያስችላቸው የቻለው ነገር ምንድነው? ሚስጥሩ ኮቴያቸው ላይ ነው። ሸውናቸው እንደምትመለከቱት ውጨኛው ክፍል በጣም ጠንካራ ሲሆን ገደልን እየፈረ ለሸውናቸው ማረፊያ ይሰጣቸዋል። ከዚህ ባለፈ ውስጠኛው የሸውናቸው ክፍል ለስላሳና ጠንካራ ሲሆን ገደልን የመቆንጠጥ ችሎታ ይሰጣቸዋል። እና ይሄ ችሎታቸው ብዙዎችን አዳኞቻቸውን ፈተና ውስጥ ከቷቸው ይገኛል። እንደምትመለከቱት ይሄ ዲብ ከተራራው ላይ ወርዶ ከታች ገደሉ መሃል እነሱን አገኛለሁ ብሎ ነበር። አላውነት ሲል ሸቅብ ይወጣለሁ ሲል በሚያስከፋ ሁኔታ ከእርዝመቱን ተመልከቱት፣ እንዴት እንደወረደ ተመልከቱት። ነገር ግን ለነሱም ትልቅ ጠላት አለባቸው። ይሄም ምንድነው? የገደል አሞራዎች ወይም ንስሮች ናቸው። እነዚህ ንስሮች ከየት መጡ ሳይባሉ እንዴት መተው ይዘዋቸው እንደሚወዱ ተመልከቱ። ፋሚሊ ቤተሰብ አድርጉኝ። ቻው። አበረታቱን ቤተሰብ፣ ሰብስክራይብ ያድርጉ ቤተሰብ ይሁኑ። ያው ጀማሪ ነን። እስኪ ምን ይሰራላችሁ በኮሜንት እስኪ አይበሉ።